ዓለም እድሜና ሰው እንደ እኔ መፈለግ እንደ ሰው መሻቱ ለሁሉም ልክ እንጂ ትክክል ዑደቱ እንደ ስጋ ጉጉት የደመነ ነብስ ሀሳብ እንደ ዓለም አይደለም ጊዜ ዳኝነቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሂክማ ቤተሰቦች ሰላም ጤና ይስጥልኝ፣ እንደምን አላችሁ? እንደውም ክርስቲያን ወገኖቼ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬ ደግሞ ይዤላችሁ የመጣሁት እንደ ግጥም ነክ ራሳችንን የምንፈትሽበት ነው። ከወደዳችሁ ሼር ላይክ እያደረጋችሁ አበረታት። ዓለም እድሜና ሰው እንደ እኔ መፈለግ እንደ ሰው መሻቱ ለሁሉም ልክ እንጂ ትክክል ዑደቱ እንደ ስጋ ጉጉት የደመ ነፍስ ሀሳብ እንደ ዓለም አይደለም ጊዜ ዳኝነቱ ይላሉ። ጊዜ ተጓዥ ገስጋሽ ጊዜ ባለ ዓለማ አይፈጥን አይዘገይ አይቆም አይመለስ አይደክም አይታመም አይሰንፍ አይፈለስ እንደ ዓለም ሁኔታ እንደ ሰው መታመስ ከመስመሩ አይፈቅ ባለው ልክ የሚደርስ በቅጡ በወጉ ሆኖት ካላለፈ 100 ቢሞላ ከ50 ሺህ ቁጥር ቢፈጀው ሁሌም ሄጂ ጠዳፊ ጉዞ የማይሰለቸው በገቢር ካልታየ በገሃድ በስራ መኖር ትርፍ የለውም እድሜ ዘልዛላ ነው። አንዳንዴ ራሴን ሳይ ትናንቴን ስገርብ እኔ እና ተግባሬ እድሜና ፋይዳዬ የኖርኩትን እና ያኖርኩትን ሳስብ ነፍሴ መልስ ትሻ እኔኑ ጠይቃ እንዴት ሳይጸነስ ነፍስ ይተከልበት ተወዶ ድሆ ሳይጠረቃ ታቅፎና ተስሞ አጥንቱ ሳይጠና በዳዴ ቢንቦቸር ለመሮጥ ሳይበቃ ከዓይን ያውጣህ እንቅፍ ትፍ ሳያድግ ብሎ ከሀገር ሳይበርቃ ሀገር ሳይመርቀው ለጋ ጨቅላ ሳለ ገና ከጅማሬው ውልደቱ ሳይጨርስ እንዴት ይሞታል ሰው? ዘመኔን ሳሰላ ረብ አበርክቶቴን ልደት ቀኔን ሳስብ ያልኖርኩትን ሳቀው ገና በጥንት ሱስ በቅጡ ያልጠባ በልደቱ ማግስት እንዴት ያረጃል ሰው? እኔው በኔ ትዝብት ጅስሜን አስኪተክተው ራሴን ራሴ ሰርክ አጠይቃለሁ። ምን ሰራህ መች ነጻህ መች ኖርክ እያለ እስኪ የሚያመኝ ድረስ ቀልቤን እየፈተለኝ ሂለና ከነፍሴ መሟገት ያመመው እኔም መደንበሬን መበርገጌን አልተው እንደ ኖረኝ ሳልኖር እድሜ ሰፍራለሁ። ጊዜ እንደው ሐቀኛ ዘመን የእውነት ዳኛ እድሜ እንደው ቅልጥፍጥፍ በሰከንድ ጥድፍ በደቂቃዎች ግርድፍ በሰዓቶች ዑደት በቀናቶች ሽክፍ ትናንት ዘበት ሆኖ ወደኋላ ሲቀር ዛሬ እየቀለጠ በነገ ቀን ሲገድፍ እምነት ሳይፈለስ ቅንጣት ሳይዘነፍ በተፈጥሮ ለባ በምህዋሩ አክፍነፍ በመሸ በነጋ በሮ ሲከንፍ ወደ ሞቱ ጥጋት ወደ ፍጥምጥሙ ሽቅብ እንጂ የሚተም የለውም ጥሉ እንደገና ጥሩን ልክ እንደ ክብ ኳስ እድሜ አይመለስ ቁልቁል ተንከባሎ ጊዜ አይፈለስም ያንስም አይበልጥም ቀን አይለጠቅም ሞልቶ አያውቅም ጎሎ
አሮጌን አዲሱን ሁሉን ግስንግሱን ስትጥል ስትደግፍ ስትሰጥ ስትነሳ ለአንዱ ቅንቅን ከአንዱ ዳሪዋን ኩሳ ደሞ ብትጠግብ ከረሃቡ መልሳ አንዱ ወርቅ ቢላት አጊጢ አልብሺ ሲያሻት ምታርቅ ውለቷን አፍራሽ ሐዘንና ደስታን ማግኘት ማጣትን ጽድቅንና ኩነኔን እውነትና ሐሰትን ውክቢያና ጭርታን ማለትና ቅዠትን ስጋ እንጂ ደካማ እኔ እንጂ ስህተት ጊዜማ ጊዜ ነው ጊዜማ ልክ ነው የለበትም ሽንፈት በዓለም አካፋይ እልፍ አለፍ ግፉ በዚህ ሁሉ ዝብርቅ ፊትና ኋላ አምላኬ ልማጸን ልለምነው እኔ ቢመሽም ቢረፍድም መቼም አያልቅበት ለመሆን ቀን ይስጠኝ እድሜና ሰው መሆን። ውድና የተከበራችሁ የሂክማ ቤተሰቦች ዛሬ ይዤላችሁ የመጣሁት እንግዲህ አንዳንዴ የሆኑ ቃላቶች እንማርባቸዋለን። በዚህ ጊዜ እድሜያችን ሄደ፣ ጊዜ ያቃጠን። በእርግጥ ልጅ ሆነን ወጣትነቱንም ብዙ ጊዜ አንረዳውም እና ጊዜ ከረፈደ እድሜያችን ከሄደ የምናጸናቸው ነገሮች አሉ፣ የምናስተውላቸው ነገሮች አሉ እና ከዚህ ግጥም ከዚህ አባባል የሆነ የምትማሩበት ነገሮች ይኖራል እና እስቲ ከወደዳችሁት ኮሜንት ላይ ያስቀምጡልኝ። በሚቀጥለው ደግሞ ሌላ ነገር ይዤላችሁ እመጣለሁ ማለት ነው። አንዳንዴ እስካለን ድረስ ጊዜያችንን እና እድሜያችንን የምናቃጥልባቸው ወቅቶች የምናቃጥልባቸው እንትኖች አሉና ከነዛ እንዴት መቆጠብ ደግሞ ያለፈን ነገር ደግሞ እንደማንመልሰው የታወቀ ነው እና አሁን ባለንባቸው ጊዜዎች ምን ማድረግ እንዳለብን ራሳችን ወደኋላ የምናይበት ትምህርት ነውና በሌላ ቪዲዮ ውስጥ የምንገናኝ ድረስ ቸር ሰንብቱ።